ሰላም ሰላም ምርጦቹ ባለማተቦቹ ሙስሊም እህቶችም እንደዛው እሙዬ ነኝ ባለማተቧ። በእንደዚህ ልክ መቅለል፣ በእንደዚህ ልክ መዋረድ፣ በእንደዚህ ልክ እብድብድ መጫወት የሩታና የኤፍሬም በእንደዚህ ልክ መስቀጥ፣ በእንደዚህ ልክ መዋረድ፣ በእንደዚህ ልክ እንዴ! ስልክ የደወለችላት ሩታ ናት። ኤፍሬም ለአብረሽ እድሜና ለሩታ ሌላ ማንም አልተወነላትም። እንጂ ጥንብ ቆሻሻ በእንደዚህ ልክ ከህይወቴ ውጭ አልፈልግሽም ማለት በግድ ታብታብ ከአንቺ ጋር ኧረ እሺ ብሎ አይቆምለትም። ከአንቺ ጋር ታብታብ ከኤርሜላ ጋር ብቻ ነው። እብድብድ የምትጫወችው ገና እብድብድ ትጫወቻለሽ። ሩታ ገና አብደሽ ነው የምናይሽ። የአብረሽ ጉዳይ ገና የእግር እሳት ይሆንብሻል። ኤፍሬም ከወንድምክ ህይወት ውጣ። የወንድምን ህይወት አትበጥብጥ። እሙዬ እንግዲህ በጣም የምንወዳት የምናከብራት እህታችን ናትና እኔ ይዤሽ መምጣትም ወደዚህ ቅርታ ያው ይዤሽ ስለመጣሁኝ ሀሳብሽ ደስ ስላለኝ ነው። ግን በዚህ ልክ ሀሳብ መስጠት እኮ አይጠበቅብሽም፣ ለነሱ ማለት ነው። በተለይ ለደመቁ ታውቂያታለሽ፣ ግንባር ቀደምት ታውቂያታለሽ። በዚህ ልክ ለሱ ሀሳብ መስጠት አይጠበቅብሽም። አትድከሚ ማለት ነው። እውነቴን ነው የምነግርሽ። ለምንድን ነው ጨጓራችን የምንልጠው? ለደመቁ እንኳን እኛ ቀርቶ የተውናትኝ የገዛ በጎቿ እንኳን እርግፍ አድርገው ትተዋታል። እኔ የሚያናድደኝ የአብርሃም ወንድም ይፍሬም አብሮ በአንድ ማድ በልቶ ያደገ ልጅ አንድ ላይ በአንድ መጠጫ በአንድ ብርጭቆ እነዚህ ልጆች ቀርተው ጠጥተው ያደጉ ልጆች በአንድ ላይ ቦርቀው ያደጉ ልጆች አንድ ቤት ውስጥ በዚህ ልክ እንደዚህ ሲሆኑ ጋሽዬ የሉም ወይ? ጋሽዬ የሉም ወይ? ቤተሰብ የለም ወይ? ይህን ልጅ እጁን ሰብስቦ ወይ ከቤቱ አስሮ የሚወስድ ሰው ወይ ጸበል 7ኛ ጸበል የሚወረውር ሰው የለም ወይ? ይፍሬም የጤናው አይመስለኝም። እችን ሙዬ በዚህ ልክ መስጠት ሀሳብ አይጠበቅብንም። ለደመቁ እኔ መልስ መመለስም አለበት ብዬ አላስብም። ሙዬ እውነት ለመናገር እኔ ሀሳብም እኔ ለደመቁ መልስ እንስጥ አልልም ካሁን በኋላ። ለምን የወደቀ ሴት ስለሆነች። አንድ ሰው ራሱን የሚያስከብረው በራሱ ነው። ሄደች፣ ተንዘላዘለች፣ ክብሯን ጣለች። ድሮ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል? ባሉን ሰጥቶ ማልቀስ። ታይ ባልሽን አትጪ በገዛ እጅሽ፣ በጥፊም አትማቺ፣ ክብሩንም አታውርጂ፣ ክብርሽንም ዝቅ አታድርጊ ብለናል። በሶሻል ሚዲያ ነው ያገባሁሽ፣ በሶሻል ሚዲያ ነው የፈታሁሽ ብሎ አብርሃም ተናገረ። እሷም አዎ በህዝብ ፊት ነው ያገባኝ፣ በህዝብ ፊት ፈታይ ብላ ወረቀት ይዛ ስትል ይኸው ዛሬ ሶሻል ሚዲያ ላይ ከባድ ነው። ወይንም ሪያሊቲውን ይዘው መንጣት ነው ወይንም ደግሞ በዛው በውሸቷ ቀጥላለሁ ታለሽ። ደግሞ የሚያዋጣት ከሆነ እሷን የማይጥላት ከሆነ ካረስተው ደቅ። እኛ ምን አገባን? ምን አገባን? በዚህ ልክ መድከም አይጠበቅብን። እችን እርግፍ አድርጎ ትቶ በቃ የተተፋ ምራቅ እኮ አይዋጥም አይደል? እኔ በጣም የሚያስጠላን ይፍሬም ነው። ሰው የወንድሙን ውድቀት የሚፈልግ እኔ ምን አይነት እኔ እንጃ። ይህንን ነገር እውነቴን እምላችሁ እህቶቼ ማውገዝ አለባችሁ። እህቶቼ እውነቴን ልንገራችሁ እህቶቼ፣ ወንድሞቼ እኔን የምትከተሉ በሙሉ ይህንን ነገር ኮሜንታችሁን አንድ አይነት አድርጋችሁ ይሄ ወንድምና ወንድምን የሚያፋጅ ትውልድን የሚገድል ቪዲዮ ነው። ደመቁና ይፍሬም እየለቀቁት ያሉት አልተገነዘባችሁት እንደሆነ እንጂ በጣም የሚያዋርድ ያለ ህዝብ ያለ ሀገር ነው ቪዲዮ እየተለቀቀ ያለው። ወንድም እንዴት መበቀል እንዳለበት፣ የወንድሙን ሚስት ሰው እንዴት መበቀል እንዳለበት ነው ሼር እየተደረገ ያለው። ስለዚህ ይህንን ነገር ሁላችሁም ተባብራችሁ ቻናሉን ማዘጋት ነው ወይንም ደግሞ ማውደም ነው። በቃ ይሄንን እምላችሁ፣ የምሬን እምላችሁ። እንደኛ ያሉትን ሰዎች እንኳን ምስኪኖችን በአረብ ቤት እንኳን የምንከራተተውን ቻናላችሁን ታውቃላችሁ እየተባልን አይደል እንዴ? እንኳን እንደሱ እንደዚህ ወንድሙን በአደባባይ እንደዚህ ያዋርዳሉ፣ ዝቅ አረጋሉ፣ ሰርቶ የሚበላን ሰው የሚል አብርሃም እኮ ለስራ እንጂ ያለው እኮ እኔ ህዝብን ላቆሽሽ ወይንም ደግሞ ላጉድፍ አላለም እኮ። ትናንትና አይታችሁታል እንዴት ደንግጦ እንደመጣ አብርሃም። በዛ ልክ እንዴት ነው የወለደ ሰው ከባድ ነው ታውቃላችሁ። ልጅ ያለው ሰው ከባድ ነው። ወላዶችን ይጠይቁ እንዴት እንደደነገጠ ልጁ ልጁ እንደው ምን ነገር እንደበላው ምን ነገር እንደተደፋበት አድርገው ነው የነገሩት። የሸይጣን ጆሮ ይደፈን። በልጁ ማትቀልዱ። ምን ነው ትብብር አድርጋሽ ደመቁ
እና ኤፍሬም የምትሰሩት ስራ በልጅ አሟይታችሁ ልጅ በዚህ ልክ በልጁም አትነግዱ። ጥሩ አይደለም። በዚህ በጫሌ በጽጩ አፉ በማይናገር ረፉ ታው በማይል ልጅ አትነግዱ። የምሬን እምላችሁ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናል ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያኖቶቼ ወንድሞቼ ሰላም ጤና ይስጥልኝ ብያለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ለምታረጉ እህቶቼ እጅግ አመሰግናለሁ። እንዲሁም በቲክታክ እየቆራረጣችሁ እህቶቼ ግንባር ቀደምቶች እህቶቼ ያላችሁ እጅግ አመሰግናለሁ። እድሜና ጤና ስትት ያርግልኝ። ከልብ አመሰግናለሁ። ሁላችሁም ለምታበረታቱኝ እጃችሁን ለወርቅ ይበልልኝ እህቶቼ። ከመጥፎ ሰዎችና ከምቀኛ ሰዎች ደግሞ እኔንም እናንተንም ለኔ እናንተ መወለድ ቋንቋ ነው። በጣም በጣም የኔ ባለውለታዎች ናችሁ። ለእናንተ አላህ ይጠብቃችሁ፣ አላህ ይውደዳችሁ። ከኔ በላይ በያላችሁበት ከነ ቤተሰቦቻችሁ አላህ ይጠብቃችሁ። አበረታታችሁኛል። ጎጅዬ አይዞሽ ብላችኋል። ኮብሊንክ አርጋችኋል። እኛለን ያላችሁ ልጆች ብዙ 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 አላችሁ። እዚህ ላይ ራሱ ፍቅራችሁን እያሳያችሁኝ ነው። እጅግ አመሰግናለሁ። ለእናንተ ቃል የለኝም። አላህ ይውደዳችሁ፣ አላህ ያክብራችሁ እንዳከበራችሁ የኔ ውዶች ማለት ነው። ስለዚህ እድሜም ጤናም ስጥት ያርጋችሁ፣ ሰጪ እንጂ ተቀባይ ያድርጋችሁ። ያ ረብል ዓለሚን ሁላችንንም ቻናሌንም ከመጥፎ ነገር ከጅል ሰዎች አላህ ይጠብቀው። ኢንሻአላህ ብዙ መስዋዕትነት ከፍዬበታለሁ። ይሄንን ካልኩኝ እንግዲህ ወደ ኤፍሬም ሲሄድ ይሄንን ነገር ትብብር አድርገን ኮሜንታችንም አንድ አይነት ሆኖ ይሄንን ልጅ ማውገዝ አለብን። ደመቁ የታመመችው ነገር አለ። ቤተሰብም ያላት አይመስለኝም። እኔ ምን እንደሆነች አላቅም። ምን አይነት እኔ እንጃ እኔ ምን አይነት እናት አባት ወልዶ እንደሰደጋት አላቅም። በጣም ያሳዝናል። ከእንደዚህ አይነት ነገር አላህ ይጠብቀን። እንደዚህ አይነት ቤተሰብም እንዳይኖራችሁ እህቶቼ። በጣም ነው ያሳዝነው። በጣም በጣም ያሳዝናል። በጣም ያሳዝናል። ሀቂቀትን እውነት ለመናገር እኔ እንጃ ውስጤ በጣም ነው ምንድን ነው ይች ልጅ ምን ሆና ነው? ቤተሰብ የለሽም እንዴ ደመቁ? እንደው ቤተሰብ የለሽም? እኔ በጣም ነው ያዘንኩት። ልጅ ያቀፈሽ ሶሻል ሚዲያ ላይ በዚህ ልክ ሻሽን ብትሰሪ ልጅሽን አቀፈሽ። ያንቺ በጎች አንከታተልም አይሉሽም እኮ በጎችሽ ከበግ በግስ ጥሩ ነው። በግ 22 ሺህ ብር ነው። ጫጩቷ ጨቅላይቱ እንኳን ጨቅላይቱ ትንሽቱ 22 ሺህ ብር ነው። እናቴ ልንገራችሁ፣ ትልቁን በግ ትልቁን ፍየል የገዛችሁ ፍየሉን 40 ሺህ ብር ተመልከቱ። 40 ሺህ ብር ማለት ነው ለኢድ እንኳን ማለት ነው። ተመልከቱ። የእውነቴን ነው የምነግራችሁ። 40 ሺህ ብር ገዝቼ መጣሁ በላ ፍየሉን ማለት ነው ያሳገችኝ። ግድ የለም ብላ አፍ ያልኳቸው እኔ ግድ የለም ብሉ አልኳቸው።